የሀብታም ልጅ ነሽ ብሩክታይት? ያው ጤና ካለ ሀብት ነው አይደለ? አንዳንዴ እኮ ቢሊየን ብር ኖሮ ጤንነት ከሌለ ቢሊየኑን ለሕክምና ማውጣት ግድ ይላል አይደል? ስለዚህ ትልቁ ሀብት የምትይው አንቺ ምንድነው? ጤና። ኧረ ጤንነት ነው እንዴ ወይ? ስለዚህ ቢሊየነር ነና ቢልጌት። አስተዳደግሽ እንዴት ነበር? እንደማንኛውም ሕፃን ልጅ ነው አይደል? ያደግነው እንደዛ ነው። ትምህርታችንን በአግባቡ እየተማርን እህት ወንድሞቼ ጋር አብረን እንደማንኛውም ኢትዮጵያዊ ልጁ እንደሚያሳድግበት ሁኔታ ነው ያደግነው። ምክንያቱም የባለሀብቱ ያቶ በላይ ልጅ ነሽ። በቡና በመኪና ማሽነሪ ንግድ ስራ ላይ የሚታወቁ ባለሀብት ናቸው አባትሽ። አሁን የኔ አስተዳደግ ለሆኑ አመታት አይታችሁ እንደሆነ ትንሽ ቅንጭር ብዬባችኋለሁ አይደል? ኑሮ ሻይ በዳቦ ነበር ለበርካታ አመታት ቁርስ። ረሃብንም አውቀዋለሁ። እንዴት ነሽ ብሩክታይት? አሁን የኔ ህይወትና የብሩክታይት እስኪ ነጻጸር። ያው የተገኘውን እንበላለን የተሰጠንን እንጂ መርጠን የምናደርገው ነገር የለም። ስለዚህ የሚያመሳስለን ነገር አለ። እኛም በልተናል ማለት አንድ አይነት ነን። ከባለቤትሽ ጋር የተገናኛችሁ በቤተሰብ ነው? አዎ ቤተሰብ ነው ያመጣው። እንዴት ማለት? አባትሽና የባለቤትሽ እናት ተነጋገሩ? ጓደኛ ማቾች ናቸውና ያው ለስራ ዱባይ ላይ ተገናኝተው ነበር። እሺ። በዛው ያው እኔም አባቴ ጋር ደውላለሁ በስራ ምክንያት፣ እሱም እናቱ ጋር በስራ ምክንያት ይደውላል። እንደ ቀልድ ዝም ብሎ ለምን አናገናኛቸውም? ያው ከተስማሙ ይቀጥላል፣ ካልሆነም ግን ለኛም ሲሉን እንደዛ ነው። ከተዋደዳችሁ ሰየው ቤተሰብነታችን ይቀጥላል፣ ካልሆነም ግን ጓደኛ ማቾች ሆናችሁ እኛ ጓደኛ እንደሆነን ቀጥሉ ተባለ። ከዛ ያው ተዋወቅን። ምን አይነት ስሜት ነበር መጀመሪያ? ምክንያቱም በቤተሰብ ነው የመጣው። እስኪ ከታያችሁ ከተዋወቃችሁ ከሆነ ተብሎ ነው የተጀመረውና ባለቤትሽን አሁን ያገባሽውን ባለቤትሽን ስታዩ መጀመሪያ ምን አይነት ስሜት ነበር? ድንግጥ ነው። አፕሩቫል አግኝተን ስሜትሽ ራሱ ይህ ሰው ይሆናል የሚል ነገር ነገረሽ? ያው እኔ በቤተሰብ መጀመሪያ አክሰፕት አደርጋለሁ ብዬ ስላሰብኩኝ ደስ ብሎኝ ነው አክሰፕት የተቀበልኩት። እንደ ጋብቻ አይነቶች ይለያያሉ። አሁን በቤተሰብ ይመጣል፣ ወደ እኛ ደግሞ ወደ ኋላ ደግሞ ስትሄጂ እኮ ሙሽራው ሙሽሪትን የሚያየው የሰርጉ ቀን ነው እንዲገልጦ ማለት ነው። የእናንተ መጠኛኛ ጊዜ ነበራችሁ ከዛ በኋላ? እኛ ይሁን ብለ